ሰላም እንዴት ናችሁ? ዛሬ ደግሞ ሌላ ምርጥ ስራ ይዤ መጥቻለሁ። ይህ ስራ እናንተ ስለተመዘገባችሁ ብቻ ለእናንተ $2 የሚሰጥ ምርጥ ፕላትፎርም ነው ማለት ነው። ስለዚህ አሁን ማሳያችሁ ስቴፕ አለ። እሱን ስቴፕ ብቻ እስከ መጨረሻ በመከተል እኔ $2 እንደተቀበልኩት እናንተም ከዚህ ፕላትፎርም $2 መቀበል ትችላላችሁ። ስለዚህ እስከ መጨረሻ ሙሉ ስቴፑን በደንብ ይዩት። ምክንያቱም ስቴፑን ካልተከተላችሁ እናንተም አታገኙም ማለት ነው $2። ስለዚህ $2 ለማግኘት ስቴፑን እስከ መጨረሻ ማየትና መከተል ስላለባችሁ እስከ መጨረሻ ስቴፑን ተከትላችሁ እናንተም $2 መቀበል ትችላላችሁ። ስራውን ለመጀመር ቴሌግራም ላይ ትሄዱና @ዳኒ መልቲሚዲያ ብላችሁ እንደዚህ ሰርች ታረጋላችሁ። ሰርች ካረጋችሁ በኋላ ቴሌግራም ላይ ስትገቡ እንደዚህ አይነት ፖስተር አለ። ከፖስተሩ በታች ደግሞ እንደዚህ ሊንኩ አለ ማለት ነው፣ የዌብሳይቱ ሊንክ። እሱን ትነኩና ስራውን ትጀምራላችሁ። ወይ ደግሞ የኔን ቴሌግራም ሊንክ እዚህ ኮሜንት ላይም ፒን አረጋለሁ፣ በሱ መግባት ትችላላችሁ። አሁን ወደ ስራው እንሂድ። ሊንኩን እንደነካችሁት እንደዚህ ይመጣል ማለት ነው። እናንተ ምንድነው የምታደርጉት? እነዚህን ነው የምትሞሉ። መጀመሪያ ላይ ፕሊስ ኢንተር ዩዘር ኔም የሚል ጋር ዩዘር ኔማችሁን ታስገባላችሁ። ቀጥሎ ደግሞ እዚህ ጋር ፓስወርድ የሚል ጋር ማትረሱት ፓስወርድ ነው የምታስገቡት። ሁለቱንም አስገብቻለሁ። ፓስወርዳችሁ ከ6 ዲጂት በላይ መሆን አለበት። ዩዘር ኔማችሁ ደግሞ እናንተ ማትረሱት ዩዘር ኔም ቢሆን ሞድ የተሻለ ነው የሚሆነው። ከዛ መጨረሻ ላይ እዚህ ጋር ቬሪፊኬሽን ኮድ የሚል አለ። እናንተ እዚህ ጋር ከተሸፈነ እሱን አንዴ ስትነኩ ይከፈታል ማለት ነው። እንደዚህ ቁጥሩ ይመጣል። ይህንን ቁጥር እዚህ ጋር አምጥታችሁ ትጽፋላችሁ ማለት ነው። ይህንን ከጻፋችሁ በኋላ ምንድነው የምታደርጉት? ሬጂስተር ትላላችሁ። ከዛ እዚህ ጋር ሴቭ የሚል አለ። ሴቭ ታደርጋላችሁ። ከዛ እንደዚህ ይመጣል። ከዛ አይጌት ትላላችሁ። ይሄንን አይጌት ትላላችሁ። እዚህ ጋር ይመጣላችሁ ማለት ነው። ይሄንን እንደዚህ ካረጋችሁ በኋላ መጀመሪያ ላይ ፕላትፎርሙን አሁን ከፍታችኋል ማለት ነው። እንደከፈታችሁ እነዚህን ስቴፕ መከተል አለባችሁ። $2 ለማግኘት እነዚህን ስቴፕ መከተል አለባችሁ። መጀመሪያ ላይ እዚህ ጋር የሚል አለ። እዚህ ውስጥ ትገባላችሁ። እዚህ ላይ ከገባችሁ በኋላ እነዚህን መጀመሪያ ማሙላት ያለባችሁ ነገር ስላለ እዚህ ጋር ዊዝድሮ የሚል አለ። እሱን አንዴ ትነካላችሁ። እሱን እንደነካችሁ እዚህ ጋር ሹር የሚል አለ። ሹር ትላላችሁ። ይህንን ምንድነው የምታደርጉት? መጀመሪያ ላይ ፕሊዝ ኢንተር ዩር ፔመንት ፓስወርድ የሚል አለ። ቅድም ያስገባችሁትን ፓስወርድ ታስገባላችሁ እዚህ ጋር። ከዛ ቀጥሎ ደግሞ ኒው ፓስወርድ የሚል አለ። ሌላ አዲስ ፓስወርድ እዚህ ጋር ማስገባት ትችላላችሁ። ግን ሁለቱም ቦታ ተመሳሳይ ብታስገቡ ኖርማል ነው፣ ችግር የለም። ከዛ ቀጥሎ ደግሞ እዚህ ጋር ዋሌት አድሬስ የሚል አለ። TRC20 ዋሌት ማለት ነው። እሱን ደግሞ ከባይናንስ አምጥተን እዚህ ጋር እናስገባለን ማለት ነው። ባይናንስ ላይ ከገባችሁ በኋላ እዚህ ጋር አድ ፈንድስ የሚል አለ። አንዴ እሱን ትነካላችሁ። TRC20 የማታውቁ ሰዎች ማለት ነው። ከዛ ዲፖዚት ክሪፕቶ የሚል አለ። እሱን አንዴ ትመርጣላችሁ። እሱን ከመረጣችሁ በኋላ እዚህ ጋር USDT የሚል አለ። እሱን አንዴ ትመርጣላችሁ። እሱን እንደመረጣችሁ እዚህ ጋር ይሄው TRC20 የሚል ሁለተኛ ላይ አለ ማለት ነው። እዚህ ጋር TRC20 ወይ ደግሞ ቲሮን የሚል አለ። እሱን ትመርጣላችሁ። ከዛ ሊንኩን እዚህ ጋር ኮፒ ታረጉና እዛ ወደ ሊንኩ ትመለሳላችሁ ወይ ደግሞ ወደ ዌብሳይቱ ትመለሳላችሁ ማለት ነው። ወደ ዌብሳይቱ እንደተመለሳችሁ እዚህ ጋር ፔስት ታረጋላችሁ። ይሄንን እዚህ ጋር ካስገባችሁ በኋላ ፔስት ካረጋችሁ በኋላ መጨረሻ ላይ የምትሞሉት ማለት ነው የቴሌግራም ዩዘር ኔማችሁ ወይ ደግሞ ዋትስአፕ ይላል። እናንተ የቴሌግራም ዩዘር ኔማችሁን አስገቡ። እኔ አስገብቻለሁ እዚህ እንደዚህ። ይሄንን ካስገባችሁ በኋላ ምንድነው የምታደርጉት? እዚህ ጋር ኮንፈርም ቼንጅስ የሚል አለ። እሱን ትመርጣላችሁ ማለት ነው። አሁን ይሄንን እንደዚህ ከጨረሳችሁ በኋላ እዚህ ጋር ያላችሁበትን ቦታ ስክሪንሻት ታረጋላችሁ። ስክሪንሻት ካረጋችሁ በኋላ እንዳትረሱ፣ ስቴፑን እንዳትረሱ። ቀጥሎ ደግሞ ያለ እዚህ ጋር ሰርቪስ የሚል አለ። ይሄንን አንዴ እዚህ ውስጥ ትገባላችሁ። እዚህ ውስጥ እንደገባችሁ መጀመሪያ ላይ ቴሌግራም ቻት ግሩፕ የሚል አለ። ይሄንን ጎ ትላላችሁ። ይሄንን ጎ ካላችሁ በኋላ እዚህ ጋር ምንድነው የምታደርጉት? ጆይን ታረጋላችሁ። ቴሌግራማችሁን ጆይን ታረጋላችሁ። ጆይን ካረጋችሁ በኋላ ወደዚህ ትመለሳላችሁ። እዚህ ጋር አለ አልጠፋም ቦቱ። ወደዚህ ትመለሱና ድጋሚ ምንድነው የምታደርጉት? ጆይን ካረጋችሁ በኋላ እዚህ ጋር ስክሪንሻት ማድረግ አለባችሁ መጀመሪያ። ይሄንን እንዳትረሱ። እኔ ስክሪንሻት ካረጋችሁ በኋላ መታችሁ ትመለሳላችሁ ወደ ዌብሳይቱ። ወደ ዌብሳይቱ እንደተመለሳችሁ የምታደርጉት ነገር የባይናንስ አይዳችሁ ያስፈልጋል። እንደዛውም ደግሞ ቀደም ኮፒ ያደረጋችሁት ወይ ደግሞ ድጋሚ ሌላ ሄዳችሁ ኮፒ የምታደርጉት TRC20 ያስፈልጋል። ምክንያቱም $2 ለመቀበል ማለት ነው። ምንድነው የምታደርጉት? አሁን ወደ ባይናንስ ስትመለሱና የባይናንስ አይዳችሁን ስክሪንሻት ታደርጋላችሁ አሁን ደግሞ ማለት ነው። ባይናንስ ላይ ከሄዳችሁ በኋላ እዚህ ጋር ፕሮፋይላችሁ አለ። ወደ ፕሮፋይላችሁ ትሄዱና
እዚህ ጋር ይህንን እንዳለ እንደዚህ ስክሪንሻት ታደርጋላችሁ ማለት ነው። አይዲያችሁ ነው የሚፈለገው። ከዛ አሁን ድጋሜ ወደዚህ ወደ ዌብሳይቱ ትመለሳላችሁ። ወደ ዌብሳይቱ እንደተመለሳችሁ አንዳንዴ ስትመለሱ ድጋሜ ሊጠይቃችሁ ይችላል ዩዘር ኔም እና ፓስወርድ ማለት ነው። ቅድም ያስገባችሁትን ነው የምታስገቡ እንጂ ድጋሜ አዲስ እንዳትከፍቱ። ከዛ ይህንን ካረጋችሁ በኋላ ምንድነው የምታደርጉት? እዚህ ጋር ይሄ ቴሌግራም ከስተመር ሰርቪስ የሚል አለ። ይህንን አንዴ ትነካላችሁ። ይህንን እንደነካችሁ እዚህ ጋር ምንድነው የምታደርጉት? ቅድም ስክሪንሻት ያደረጋችሁትን እዚህ ጋር ትልካላችሁ ከና TRC20 አድሬሳችሁ ማለት ነው። የባይናንስ TRC20 አድሬሳችሁን አንድ ላይ አድርጋችሁ ለነዚህ ትልካላችሁ ማለት ነው ለነሱ። ከዛ አሁን ስክሪንሻት ያደረኩትን እልካለሁ እኔ። እነዚህን ሶስቱን አንድ ላይ አድርጋችሁ ነው የምትልኩት። መጀመሪያ ላይ ቀደም ሬጂስተር ያደረጋችሁበትን ፕሮፋይላችሁ ማለት ነው። ቀጥሎ ደግሞ ቴሌግራማቸውን ጆይን እንዳደረጋችሁ፣ ከዛ ደግሞ የባይናንሳችሁን ዩአይዲችሁን ፕሮፋይላችሁ ማለት ነው። እንደዚህ ስክሪንሻት ያደረጋችሁትን አንድ ላይ 3 አድርጋችሁ ከዛ ደግሞ TRC20 አድሬሳችሁን አንድ ላይ የባይናንስ ማለት ነው አንድ ላይ አድርጋችሁ ይሄንን ትልካላችሁ ማለት ነው። ከዛ ትጠብቃላችሁ $2 በባይናንሳችሁ ይገባል ማለት ነው። የዌብሳይቱ ከስተመር ሰርቪስ ጠዋት 4 ሰዓት እስከ ማታ 6 ሰዓት ነው። በእነዚህ ሰዓታት ውስጥ ለነሱ ከላካችሁ ለእናንተ $2 ዲፖዚት ይደረጋል ማለት ነው። ቀጣይ ደግሞ በሌላ ስራ እንገናኛለን። ይህ ቪዲዮ ከተመቻችሁ ላይክ አድርጉ። እንደዛም ደግሞ ኮሜንት ላይ ደግሞ እናንተ የተቀበላችሁ ሰዎች ኮሜንት ላይ መጣችሁ እኔም ተቀብያለሁ ብላችሁ ኮሜንት ላይ ጻፉልኝ። ቀጣይ ደግሞ በሌላ ስራ በሌላ ቪዲዮ እንገናኛለን። አመሰግናለሁ።